አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ማለት ነው። በመዳም ቤት ስንሰራ ሰላም እንድኖረን መዳም ለኛ ያላት አመለካከት ማወቅ ትልቅ ቅናትን ይሰጠናል ማለት ነው። ሰዎች ሰብስክራይብ እያደረጋችሁ አብራችሁ ይሁኑ። መዳምሽ እንደምትወድሽ የሚያሳዩ ምልክቶች፣ አንደኛ ጤናሽ ሁኔታ ሲያሳስባት፣ ስትታመሚ ወይም ስትደክሚ ስራ ቁሚ ብላ እረፍት እንድታደርጊ የምትልሽ ከሆነ፣ አሁን ለምሳሌ ራሳችንን ሲያመን ወይም ወገባችንን የሆነ ሲያመን በቃ በኋላ ትሰሪዋለሽ ወይም ነገ ትሰሪዋለሽ ብላ ተዩ የምትልሽ ከሆነ መዳምሽ እንደምትወድሽ ያስታውቃል ማለት ነው። ሁለተኛ ደግሞ ለቤተሰቦች የምታሳየው አሳሳቢነት፣ ስለ ቤተሰቦች የምትጠይቅ ከሆነና ለእነሱ የምትጨነቅ ከሆነ ትወድሻለች ማለት ነው። ስልክ በምታወሪ ሰዓት ምናምን ማን ነው የምታወሪ? ቤተሰቦችሽ ደህና ናቸው ወይ? ለእነሱ ስጦታ ወይም ተጨማሪ ብር ምናምን ለቤተሰቦችሽ ላኪላቸው እያለች የምትሰጭ ከሆነ ቤተሰቦችሽን ትወዳለሽ ማለት ነው። ሶስተኛው ደግሞ በምግብ ረገድ አላት ግልጽነት፣ የሚበላ ነገር የማይጎልብሽ፣ የምትከታተልና የምትወጁን ነገር የምታውቅ ከሆነ ይሄ ደግሞ ዋናው ነገር ነው ማለት ነው። አሁን ለምሳሌ ምግብ ምናምን ነገር የማከለክልሽ ከሆነ ፍሪጅ እንደፈለግሽ የምትበይ ከሆነ ከፍተሽ በቃ የምትፈልጊውን ምግብ ከውጭ የምታመጣልሽ ከሆነ እነሱ የሚበሉትን ነገር የምትሰጥሽ ከሆነ ወይም የምትፈልጊውን ነገር ጠይቃ የምታመጣልሽ ከሆነ መዳምሽ ትወድሻለሽ ማለት ነው። አራተኛ ደግሞ የግል ጊዜሽን ስታገብር፣ ከቤተሰብሽ ጋር የምታወሪበትን ወይም የምታርፊበትን ሰዓት የማይገፋ መዳም ካለችሽ ማለት ነው። አሁን ለምሳሌ ስልክ እያወራሽ ነው ከቤተሰብ ጋር ነው ወይም ምናምን ብላ ስራም ቢኖር ስልኩን ቤተሰብ አውርታ ስጨርስ በኋላ ትሰራዋለች የምትል ከሆነ መዳምሽ ትወድሻለች ማለት ነው። አምስተኛው ደግሞ ምስጋናና አድናቆት፣ የምትሰሩ ስራ ጥሩ ሲሆን ጥሩ ነው ብላ የምታመሰግን ስለሆነ ማለት ነው። አሁን አንዳንድ መዳሞች አሉ ምንም የማያመሰግኑ ማለት ነው። ቢሰራላቸው ለመመሪያ ቆፍራችሁ ብር አታወጡላቸውም ማለት ነው። ምንም የማያመሰግኑ መዳሞች እንዳሉ ሁሉ ደግሞ ትንሽ ነገር ሰርተሽላቸው በጣም የሚያመሰግኑ መዳሞች አሉ ማለት ነው። ከፊታቸው ራሱ ቆሻሻ ስታነሽላቸው የሚያመሰግኑ መዳሞች አሉ። ደግሞ አንዳንዴ ደግሞ ሰይጣን መዳሞች አሉ ማለት ነው። እና እንደዚህ የምታሳይሽ ከሆነ በጣም ትወድሻለች ማለት ነው። ስድስተኛ ደግሞ ስጦታና ተጨማሪ ጥቅማ ጥቅሞች፣ ከደሞዝሽ ውጭ አልፎ አልፎ ለግልሽ የሚሆኑ ስጦታዎችን የምትሰጥሽ ከሆነ፣ አሁን ለምሳሌ የሳሙና ሻምፖ እንደዚሁ ክሬም ምናምን ነገር ከደሞዝሽ ውጭ በእሷ ብር የምታመጣልሽ ከሆነ መዳምሽ ትወድሻለች ማለት ነው። አንዳንድ መዳሞች አሉ ከደሞዛቸው ቆርጠው የሚገዙ ማለት ነው። ያንንም ሆኖ ከደሞዝሽም ቆርጠው ደግሞ አሉ ማለት ነው የማይገዙልሽ የሚቀኑ፣ በራስሽ ብርም ሆኖ ለምነሻቸው የማይሉ ማለት ነው። እና ይህንን ካደረገችልሽ መዳምሽ ትወድሻለች ማለት ነው። ስጦታ ምናምን ካመጣችልሽ መዳም እንድትወደኝ እኛም የበኩላችንን ማድረግ ያለብን ነገሮች ታማኝነትና ንጽህና፣ ስራ ማክበር አለብን ማለት ነው። አንዳንድ ጊዜ መዳማችን ስትቆጣ በጥላቻ ሳይሆን በስራ ጫና ሊሆን እንደሚችል መረዳት አለብን ማለት ነው። አንዳንድ መዳሞች የሆነ የሚያነጫንጫቸው ነገር አለ ማለት ነው። እና በዛን ሰዓት ይጠሉናል ብለን ማሰብ የለብንም ማለት ነው። እህቶች ባሉበት ቦታ ሁሉ ሰላም እንድትሆኑልኝ እመኛለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁኝ ቆዩልኝ ማለት ነው።